ሄሎ ኤቭሪዋን እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ዛሬ አንድ ነገር አብረን እናያለን። ሀላ ላይቭ ስትሪም አፕሊኬሽን አብረን ነው የምናየው። አሁን የሀላ ላይቭ ስትሪም አፕሊኬሽን የእሱ አይዴንቲቲ ምንም የሚመስል አፕሊኬሽን መሆኑ ፕሌይ ስቶር ላይ ሆኜ ነው ማለት የከፈትኩት እና ምን ይመስላል አፕሊኬሽኑ የሚለውን ነገር አንዳንድ ነገሮች እናያለን። ሬቱ እናያለን። ሬቱ 4.5 ሬት ነው ያለው። ሬቱ በጣም ደስ የሚል ሬት ነው ያለው፣ ደስ ይላል። ሁለተኛ ነገር ደግሞ ቅርብ ጊዜ መሆኑን የምናየው ከፕሌይ ስቶር ብቻ 100 ሺህ ኢንስቶል አድርጓል ሰው። ሬቱ 4.5 ማለት አሪፍ አፕሊኬሽን ነው። ከዛ ሰዎች ውስጥ ምን ይላሉ የሚለውን ነገር አንዳንድ ነገሮች እናያለን። ኢዚ ሶ ኢዚ ቱ ዩዝ ዩ ካን ፋይንድ ኒው ፍሬንድስ ኢንጆይ ጌምስ ኤንድ ዩ ዊል ሹርሊ ኤርን ኢን ዲስ አፕ ካም ኤንድ ዳውንሎድ አፕ የሚሉት አለ። ሌላ ደግሞ ዳት ኢዝ ኤ ቬሪ ጉድ አፕ አይ ኤንጆይ ኢት ቬሪ ማች ኖ ፕሮብሌም ኢት ኢዝ ቬሪ ኢዚ የሚሉት አለ። እና አፕሊኬሽኑ ይህን ይመስላል። ሪቪውም አሪፍ ነው። አጠቃቀሙም ደግሞ ቀለል ያለ አፕሊኬሽን ነው፣ ፕሌይ ስቶር ላይ ያለው። ስለዚህ አፕሊኬሽን ስለ ሀላ ላይቭ ስትሪም አፕሊኬሽን ይህን ይመስላል። ሁለተኛ ነገር ደግሞ ውስጥ ሲንገባ ሀላን ሲከፍት እንዴት ነው ያለውን ነገር የምንጠቀመው? እንዴት አድርገን ሀላን ኢንስቶል ስናደርግ በጉግል ሬጅስተር እናደርግና እነኚህ ቻት ላይ ያሉ ሰዎች ናቸው ማለት ነው። ቶታሊ እነኚህ ቻት ላይ ያሉ ሰዎች ናቸው። እኛም ደግሞ የራሳችን ቻት ለማግባት ስናስብ ይሄን እቺ ማይክሮፎን የምትመስል እሷን እነካና ውስጥ ያለውም እናንተ የራሳችሁን ፎቶ ታስገባላችሁ። ይሄ በካሜራ የሚያሳየው ነገር ላይ ፎቶ ታስገባላችሁ። ታይትል የሚለውን ደግሞ የሆነ ነገር ራሳችሁ በራሳችሁ የፈለጋችሁትን ታይትል መጻፍ ትችላላችሁ እዛ ላይ። ከዛ ከጻፋችሁ በኋላ ወደ ታች ወርዳችሁ ቻቲንግ፣ ሜክ ፍሬንድ፣ ሙዚክ ምናምን የሚሉ ነገሮች አሉ። ከእነኛ አንዱን ሴሌክት ታደርጉና ሌላ ነገር ደግሞ ወንበሮቹን 9 ወይስ 16 የሚለውን ሴሌክት ታደርጋላችሁ። ከዛ በኋላ ሩም አናውንስሜንት የሚል አለ ከታች። እሱ ላይም ሩም አናውንስሜንት ዌልካም ልትሉም ትችላላችሁ። አብሬን ይሰራልን ልትሉም ትችላላችሁ። የሆነ ነገር ጽፋችሁ ሩም አናውንስሜንት ማለት ያስታውቃል ማለት ነው። የእናንተን ሩም ምን እንደጻፋችሁ ሰዎች የእናንተን ቤት ሲመጡ ያስታውቃል ማለት ነው። እሱን ታረጉና ከዛ በኋላ ጎቻት ስትሉ እንደዚህ አይነት ወንበር ያመጣላችኋል። ሲመጣ ይሄ ወንበር ሲነኩና እዚህ አንድ ቁጥር ሲነኩና እዚህ ይቀመጣላችሁ። ይሄ ገዳ ኦፊሻል እዚህ ትቀመጣላችሁ። ይሄችን ስልካችሁን ቻርጅ ላይ አድርጋችሁም ወይስ ኬስ ላይ አድርጋችሁም ለ2 ሰዓት እዚህ ከተቀመጣችሁ 1000። ከዛ በኋላ ክራውን ሲት የሚል ወንበሮች አሉ። እነኚህ ወንበሮች ክራውን ሲት የሚለው እዚህ ላይ ለ1 ሰዓት ከተቀመጣችሁ 800። ክራውን ጊፍት የሚል አለ። ቤታቸው ውስጥ ሰው አሁንም ጊፍት ከተሰጣችሁ 1000። የተለያየ ታስኮች እየጨረሳችሁ ለሳምንት ለአንድ ቀን እስከ 6000 ከዛ በላይ እስከ 10000 ለእናንተ እንቅስቃሴ ኮሌክት ልታደርጉ ትችላላችሁ። ሌላ ነገር ደግሞ በጣም የዚህ አፕሊኬሽን አንድ ደስ የሚለው ነገር ቪዲዮ አይፈልግም፣ ያንተን አቫይላቢሊቲ አይፈልግም። ስትጠቀሙ ሙት ይህችን ማይክራፎን በራሳችሁ እንዳዘጉ ማይክራፎን እቺ ማይክራፎን ሜቢ እናንተ ሌላ ቦት ገብታችሁ ከሆነ ያ ሰው ይዝጋ እንጂ እናንተ እንዳትዘጉ። ማይክራፎኑ ወይስ ማይኩ ኦፕን መሆን አለበት። ኦፕን ከሆነ ይቆጥርላችኋል። ከማይክ በራሳችሁ ካደረጋችሁ ይቀጣችኋል። ሰው ቤት ሄዳችሁ ከሆነ ደግሞ የሰው ቤት ከሄዳችሁ ያ ሰው የቤቱ ባለቤት እኛ ቤት ለምሳሌ እንዴ የኔን ቤት እዚህ ስትመጣ እኔ ማይኬን ሜቢ የምረብሽ ድምጽ ካለ ኦፍ አደርጋለሁ። ፕላትፎርም አይቀጣም። በራሴ ማይክ የምታረግ ከሆነ ይቀጣል። እና ይሄን የምታረጉት እና እንደዚህ ነው መጠቀም የምትችሉት። ሁለተኛ ነገር ደግሞ
ታስኮቹን እንዴት እንሰራለን የሚለውን ነገር እቺን የሬክታንግል ምልክት ላይ ያለችውን ከአሮ እና ኤክስ መሀል ያለችውን የስኩዌር ምልክት ይነኩና ሚ የሚለውን ነገር ነክታችሁ ከዛ በኋላ ታስክ የሚል ውስጥ ትገባላችሁ። ታስክ የሚል ውስጥ ገብታችሁ ይሄን ታስኮቹን ቼክ ታደርጋላችሁ። ለምሳሌ እነኚህ አሁን መወሰድ አለባቸው፣ እነኚህ መወሰድ አለባቸው ያልተወሰዱ ናቸው እና ይሄን ታደርጋላችሁ። ሌላ ነገር ደግሞ ስቲል ኒድ አለው 500 ነበር እና 600 ነበር ከዛ 1200 ፔር ሀውር እያለኝ ነው። ወደዛ አሁን ለማደግ ወደዛ ለማደግ ወደ 3000 ለማደግ ስንት ነው እየጠየቀኝ ያለው? 25799 ይፈልጋል። እዚህ እያለ እናንተ ኤክስቼንጅ ባደረጋችሁ መጠን በሰዓት እና እሱ የሚሰጣቸው ፖይንት ይሆናል ማለት ነው። ስለዚህ ብዙ ነገር ትጠቀማላችሁ፣ ብዙ ነገር ታደርጋላችሁ። ሰውን ኢንቫይት ስታደርጉም ደግሞ እዚህ አፕሊኬሽን ላይ ኤጀንሲ የሚል ውስጥ ገብቼ ምን እላለሁ? ኤጀንሲ ውስጥ ገብቼ ምን ማድረግ አለብኝ? ኢንቫይት ሆስት የሚለውን ነክቼ ምን ማድረግ አለብኝ? ኮፒ አድርጌ በቴሌግራም በዋትስአፕ ይሁን ለሰው ልኬ ምን ማድረግ አለበት? ያን ሰው ሆስት ማድረግ አለበት። እንደዛ ከሆነ ዳይሬክትሊ እኔ ኢንቫይት ሳላደርገው እኔ ጋር ይመጣል። ካልሆነ ሰው በሌላ ሰው መጥቶ ኢንስቶል አድርጎ ከመጣ ከፕሌይ ስቶር ኢንስቶል አድርጎ ከመጣ ምን ማድረግ አለብኝ? ያ ሰው ጋር ሄጄ ለምሳሌ የቱ ጋር ልሄድ ሜሴጅ ውስጥ ገብቼ የኔን ሰው እዚህ ውስጥ ያለው ሰው ካለ እዚህ ውስጥ ገብቼ ለምሳሌ ይሄ ልጅ የእሱን አይዲ ወስጄ ሄጄ ምን ማድረግ አለብኝ? የእሱን አይዲ ኮፒ አረጋለሁ። ከዛ ኮፒ ካደረግኩት ወደ ኋላ ተመልሼ ምን አረጋለሁ? ወደ ኋላ ተመልሼ ኤጀንሲ የሚል ነክቼ ከዛ ኤጀንሲ የሚል ነክቼ ምን ማድረግ አለብኝ? ከዛ በኋላ ኢንቫይት ሆስት የሚለውን ማንካት አለብኝ። አይዶን እዚህ ላይ ኮፒ ማድረግ አለብኝ። ቼክ የሚለውን ነካለሁ። ቼክ ሲል ኢንቫይት የሚል ከስራ አመጣልኝ። ኢንቫይት ታደረገው አካውንት ኢስ ኦልሬዲ ፓርት ኦፍ ኤጀንሲ የሚለውን አመጣልኝ። ስለዚህ ይሄ ሰው ምን አለው? ኤጀንት ያለው ማለት ነው። ስለዚህ ይሄን ይመስላል አፕሊኬሽኑ። ኦንላይን ላይ አብረን እንድንሰራ እንድናድግ የምትፈልጉ በዚህ አይዲ እኔ ጋም እየመጣችሁ አንዳንድ ነገሮችን የምንጠየቅ ይሆናል። አፕሊኬሽኑን ኢንስቶል ካረጋችሁ 11 53 70 72 6 የሚለው የኔ አይዲ ነው። በዚህ መጣችሁ ይሄ አፕሊኬሽን አብረን የምንሰራ ይሆናል እና መልካም ተመኘላችሁ።